አይኪው ኢንተሊጀንት ኮሸንት ከዓለም ከመቶ ምናምን ሀገራት 100 ምናምነኛ ነን። በእውቀት ከመቶ ምናምን ሀገራት 100 ምናምነኛ ነን። እሱ ላይ እንደድብ ስትል መጀመሪያ መቼ አወቅና ነው እንደድብ የምትለው? እዛው ነን ያለው ደግሞ የሚያጨበጭበዋል። እንደድብ መጀመሪያ ራንክ የሚያሳየው እዛ ጋር ነው። ምኑን ትደድባለህ? ደድበሃል እንጂ ራንኩ ነው የሚያሳየው። አቨሬጅ አይኪው እኮ 100 ነው። እኛ እኮ 68.5 ነን። እና አቨሬጁ አንደር ከሆንክ እዛ ዞን ያለው ተፈራርተን ነው እንጂ የቱ ነውር ነው እኛ ሀገር የሌለው? ዘቅዝቆ መስቀል አለ፣ ዘረኝነት አለ፣ ውሸታም ሃይማኖተኝነት አለ። ሃይማኖት ሀገር 90 ምናምን % ውሸት ነው። ምንም ብዙ ፐርሰንት ፓጋን የሆነችው ቻይና በአይኪው ከ1 እስከ 10 አለች። በትምህርት ደረጃ ከ1 እስከ 10 አለች። በእድገት ከ1 እስከ 10 አለች። በኢኮኖሚ ሁለተኛ ናት። ስለ ሃይማኖት 99% ሃይማኖተኛ ነኝ ያልክ እዛ ያለው ጨዋነት እዚህ የለም። ስልክህን ሜዳ ላይ አስቀምጠህ ብትሄድ ተመልሰህ ስትመጣ ታገኘዋለህ። እዚህ ንቅሳትህን በሚሰርቅ አገር ላይ ጨዋ ለመሳለም ምናምን ለመዘመር ምናምን የምትል አስመሳይነት አለ። ማን ይንገረን? ትምህርት ጥራት የለም። ነውረኛ ሰው ሰብስበህ ትሸልማለህ። እቤቱ ሆኖ ቁጭ ብሎ ምርምር የሚሰራ መድኃኒት የሚሰራ ሕክምና የሰራ ከአንገት በላይ ስፔሻሊስት ብዙ ሕክምና በዚህ ዓመት የሰራ ማን ይሸልመዋል? የሚጥር ተማሪ ካልሸለምከው ነገ በሞላ ቲክቶከር ስልክ ግዛልኝ ነው የምትለው። ሕፃኗ ደብተር ግዛልኝ፣ ስክሪፕቶ ግዛልኝ ቀርቷል። ስልክ ግዛልኝ፣ አይፎን ግዛልኝ ነው የሚሉ። ያለ እውቀት መፈመስን እንደ ተግባር አስተምረኸው ታዲያ ትውልዱ ምን እንዲሆን ትፈልጋለህ? አብረን እንደድብ እንዴ? ማን ይንገራል? ልክ ነው። ይሄ ላይክ የለውም ሼር የለውም አይናው፣ ግን እውነቱ ይሄ ነው። መደደብ ማንንም አሳድጎ አያውቅም። ነውረኛ እንትን እንምታ እያለ ሸልመው ይፈራልሃል፣ ነገ ይፈለፈልልሃል። የዛሬ ስንት ዓመት ቢዮንሴ መጣች፣ አጨበጨቡላት፣ ጃንጥላ ያዙላት፣ ልልልላሉላት። ብዙ ቢዮንሴዎች አፈራች፣ ፈለፈለች። እንለወጥ። የሰው ሳተላይት በእርዳታ አምጥቀ እዚህ ሀገር ሰዎች በሳተላይት እንዲበረቱ ካላበረታታ፣ የሰው ኮምፒውተር እየተጠቀምክ እዚህ ሀገር ኮምፒውተር እንዲመረት ካልተበረታታ፣ እዚህ ሀገር ድሮን የሚሰሩ ሰዎች እንዲበረታቱ ካላደረግ፣ አንተ የቴክኖሎጂ ማዕከል የኢትዮጵያ ክንፍ የኢትዮጵያ ውድ መስሪያ ቤት ሆነ የሚሰሩትን ካንተ ቴክኖሎጂ ጋር ማች የሚያደርጉት ሰዎች ትተህ ቲክቶከር መተህ ሞቲቬሽናል ንግግር ከጋበዝክ፣ የግብርና ዩኒቨርሲቲ ሆነህ ገበሬዎች መሸለም ሲገባ ውጭ ሀገር ለሽልማት የማይመጣ ሰው ጠርተህ ተሸለም የምትል ከሆነ ነገ ምን እንደሚፈለፈልልህ በደንብ ልታውቅ ይገባል። ቆይ ራሳችን ካልተነጋገርን ማን ይንገረን? ስለዚህ የሚሰማ ጆሮ ያለው ይስማ።